ቢዩይግ ወላይታው ጋስ Ethiopia is the land that God loves. ሽልማት እንግዲህ ለአርቲስት ትልቁ ክፍያው ነውና እንዲህ ሲመሰገን በጣም ነው ደስ ያለኝ። በጉራግኛ ጨዋቱ እጅግ ተወዳጅነት ካተረፉ ድምፃውያኖች መካከል ተወዳጁ ድምፃዊ በጮኜ በመገኘቴ ደስ ብሎኛል። ደስ የሚላል አብስ እንደለበስኩ ይታየኛል። ኖርማሊ እንደ ውድድር አላየው በጣም በሴት በመሆኑ ፕራውድ ዘጠነኛው የኦዳ አዋርድ ላይ ተገኝተናል። የተወደዳችሁና የተከበራችሁ እንግዶቻችን አዲና ሚዲያ በዛሬው ዕለት ዘጠነኛውን የኦዳ አዋርድ ለመመልከት መተናል። በኦዳ አዋርድ ላይ ተገኝተን እነማን ተሸለሙ፣ ዝግጅቱ ምን ይመስላል፣ በዝግጅቱ ላይ እነማን ተገኙ የሚለውን አጠቃላይ የፕሮግራሙን ድባብ እናስቃኛቸዋለን። ዘጠነኛው ዙር የኦዳ አዋርድ አዲና ሚዲያ ላይ ተከታተሉ። አዲና ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ ግብዣችን ነው። መልካም ጊዜ። የኦዳ አዋርድ ልዩ ፕሮግራም ላይ ነው የምንገኘው። ድባቡ በጣም ነው ደስ የሚለው። አጠገቤ ደግሞ ተወዳጇ ድምፃዊ ዊሃ ስለተገናኘን ደስ ብሎናል። በጣም ነው ያማረብሽ። እስቲ ስለ አለባበስሽ፣ ስለ ዲዛይነርሽ ደግሞ የተወሰነ ነገር ንገሪኝ። ዲዛይነር አይደለም ራሴ ነኝ ስታይል ያደረኩት። ይሄን ደግሞ የነበረ ልብስ ነው። ሲቲ ሬንታል ትባላለች። ከሷ ወስጄ ራሴ አክሰሰራይዝ አድርጌ እንደምታየው ካልቸራል ፊውዝ ለማድረግ የኔን ነገር ታውቂው የለ እውነት እንደዛ ነው የነበረው። ስለተገናኘን በጣም ደስ ብሎኛል። እኔም አመሰግናለሁ። እንኳን ደህና መጣህ። እንኳን ደህና ቆይ። እንዲህ አይነት ውድድሮች መዘጋጀታቸው ለአርቲስቱ ምን ጥቅም አለው ብለህ ታስባለህ? ኖርማሊ እንደ ውድድር አላየው። ገብቶሃል አባባሌ? ሰዎች የልፋታቸውን የሚያገኙበት መድረክ ነው ማለት ይቻላል። ገብቶሃል? ለምን ሁሉም ስራ ላይ ውድድር አለ አይደለ? ግን እዚህ ላይ ምንድነው ብዙ ጊዜ የተበደለው የሙዚቃው ዋና ሰሪዎችን የመብቱ ባለቤቶችን አለመጥቀሙ፣ ልፋታቸውን ነው ጊዜያቸውን ያጠፉበት ሰዎች ብዙ ጊዜ ምስኪን ሰዎች ናቸው እና ገብተዋል አባባሌ። እነዚህ ሰዎች መጥቀሙ፣ ሪኮግናይዝ ማድረጉ ለማንኛውም አርቲስት ሽልማት እሱ ነው ብዬ አምናለሁ እና ይሄ ማንኛውም አርቲስት የበለጠ የተሻለ ነገር እንዲሰራ የሚያደርገው ደግሞ አዳዲስ ደግሞ ወጣቶችንም የበለጠ ወደ ስራው ቢጋብዝ አዳዲስ ባለሙያዎችን የሚፈጥር ስለሆነ ይሄ ደግሞ አዋርድ ከጊዜ እንዳየነው በየአመቱ እያደገ በጣም እየሰፋ መሄድ ነውና እንደዚህ አይነት ፕሮግራሞች ለሁሉም አይነት ሙዚቃ ያስፈልጋሉ። ለሁሉም አይነት የሙዚቃ ባለሙያ ያስፈልጋል። ለምን ያለፉትን 50 ዓመታት ወደኋላ ስትመለስ የሙዚቀኛው በጣም የተበደለ ሙዚቀኛ ነው። ገባ በራሱ ስራው በሰራው ስራ ራሱ ያንን ሪኮግኒሽን አያገኝምና ይሄ ትልቅ መድረክ ይመስለኛል። የኢትዮጵያ ሙዚቃ ብዙ ጊዜ እንደዚህ በጣም በኢትዮጵያዊነት ብቻ የተከለለ ነው። ገብቶ ኢትዮጵያ ብቻ ነገር ነውና ይሄ ደግሞ የበለጠ ሰፋ ብለን እንድናይ ራቅ አድርገን እንድናይ የበለጠ የሚረዳን ይመስለኛል። እንደ ሙዚቀኛ ልምድም ትቀስማለህ። ብዙዎቹ አፍሪካ ሀገሮች ከኢትዮጵያ በተሻለ ቦታ ላይ ይገኛሉ ሙዚቃቸውን ስታይ ማለት ነው። ስለ ባህልና ስለ ታሪክ ምናምን ካወራን ደግሞ ኢትዮጵያ በዛ የበለጸገች ሀገር ነች። ግን ያንን ሙዚቃዎችን ላይ አድርገን ለዓለም ለመሸጥ ገና ብዙ ይቀረናል ብዬ አምናለሁ እና የኢትዮጵያ ሙዚቃ ትንሽዬ መንቃት አለበት ብዬ አምናለሁ ማለት ነው። በጣም ነው ደስ የሚለው። አምናውም በጣም ቆንጆ ነበር። አሁን ደግሞ ድባቡ ከውጭ ጀምሮ በጣም ደስ የሚል አዋርድ የሚሸጥ ደስ የሚል ቫይብ ነው ያለው። አምና ተሸላሚ ስለነበርሽ ሁኔታውን በደንብ ታውቂዋለሽ። እንዲህ አይነት ዝግጅቶች መዘጋጀታቸው ለባለሙያው ምን ጥቅም አለው?
ሽልማት እንግዲህ ለአርቲስት ትልቁ ክፍያው ነውና የሰራውን ስራ ደግሞ ዋጋ ሰጥቶ እንደዚህ የሚሸልም የሚያመሰግን ድርጅት መኖሩ ትልቅ ነገር ነው። የኢትዮጵያ ሕዝብና ሀብታችንን እንደሚባለው ሽልማት ደግሞ ለነገ የተሻለ ስራ እንድትሰራ የሚያበረታታ ነው፣ አደራ የሚሆን ነውና በጣም ጥሩ ነገር ነው። ያደርጋል። አርቲስትን ከአርቲስት መተዋወቅ እንዲችል ያደርጋል። አብሮ የመስራት ሁኔታዎችን ያመቻቻል። ቆንጆ ነው። በጣም ኢንከሬጅ ያደርጋል የሚሰሩትን ሰዎች። ደስ ብሎኛል። ስለተጋበዝኩ አመሰግናለሁ። ዛሬ ከአፍሪካም ከተለያዩ ሀገሮች የመጡ እንግዶች አሉ። ስለዚህ እነሱ መምጣታቸው ለኢትዮጵያ ሙዚቃ ለኢትዮጵያ የአርቱ ዘርፍ አንድ ላይ መስራት ምን ጥቅም አለው ብለሽ ታስባለሽ? ያው ወርልድ ዋይድ ይሆናል የሚሰሩትን ሰዎች ሞቲቬት ያደርጋል። ከዛ ደግሞ ኢንተርናሽናል እየሆንን እንመጣለን። ይህንን ኢቨንት ብሎ የሚመጣ ሰዎች ይኖራል እና ደግሞ አዘጋጇን በሻቱ እንደመሆኗ መጠን በሴት በመሆኑ ወጣቱ ሶሻል ሚዲያ በምን መልኩ መጠቀም አለበት ብለሽ ታስባለሽ? በጥንቃቄ ካረከው ምንም ነገር ቆንጆ ነው። በልክ ካረጉት ነገ እንደማርጀት ኔክስት ጀኔሬሽን እንደሚያየው ሰው የኛ ጀኔሬሽን ትንሽ የሚቀር ቪዲዮ እና ታሪክ አለ። እሱ ነገሮችን ሰዎች አስተውለው ቢያደርጉ ባይ ነኝ። እንዲህ አይነት ውድድሮች ብዙ ጊዜ በተደጋጋሚ ቢሆኑ መልካም ነው። ምክንያቱም ተተኪው ትውልድ እንዲህ አይነት ፕሮግራም መኖሩን ካወቀ ከኛ የተሻለ ስራ እየሰራ ለዚህ ውድድር ይቀርባል ማለት ነው እና እኔ በጣም ደስተኛ ነኝ። አሁን ለዚህ ውድድር ውጭ ሆኜ በመገኘቴ ደስ ብሎኛል። የአሸናፊውን ጉዳይ በኋላ እናየዋለን። ትልቅ አስተዋጽኦ አለ። ምክንያቱም የባህል ልውውጥ አለ፣ የልምድ ልውውጥ አለ፣ ብዙ ነገር አለ። በተለይ ከአፍሪካ የመጡ ድምፃውያን በሙሉ እጅግ በጣም ደስ የሚሉ ጎበዝ ድምፃውያን የመጡ አብረን ነው ያልነው። ደስ የሚል ጊዜ ነው ያሳለፍነው። ያው እንደዚህ አይነት ውድድር ስፔሻሊ ለአርቲስቶቹ ጥቅም አለው። አርቲስት ስትኖር ብር አለም ያንተ ዋና ቫልዩ በሰራው ስራ ላይ ከከሌ ጥሩ ስራ ሰርታል ተብስትሸለም ለቀጣዩ ዓመትም ለሚሰሩት አዳዲስ ልጆችም ሞር ሞቲቬሽን ይሆናል። እንደዚህ አይነት ውድድሮች መኖራቸው ኳሊቲ እንዲኖር ሰው ባህሉን፣ ኢትዮጵያዊነቱን፣ ኦሮሞን ባህሉን ሁሉ ነገር እንዲያሳውቅ ጥቅም ያለው ትልቅ ኮምፒቲሽን ነው። እኔ ከመጀመሪያው ጀምሮ አውቀዋለሁ። በመሀል ጠፍቼ ነበር። ዛሬ እንግዲህ ለሁለተኛ ጊዜ እየመጣሁ ነው ያለሁት። አሁን ከኢትዮጵያም አልፎ አሁን ድሮ በኦሮሞ ብቻ ነበር የሚታየው ይሄ ኦዳ አዋርድ። አሁን ግን ከኢትዮጵያም አልፎ ደግሞ እንደ አፍሪካም ትልቅ ብራንድ እየከፈተ ያለ ነገር ነውና ይሄ ነገር ለኛም እንደ ብራንድ ልክ እንደ ታላቁ ሩጫ ከዓለም ሀገር መጥቶ እንደሚወዳደሩትም ለኛም ነገር ደግሞ ከነገ ወዲያ ከምስራቅ አፍሪካ ከየትም እየመጡ ኢትዮጵያ ውስጥ እንደዚህ አይነት ውድድር አለ የሚለውን ነገር አንድ ስቴፕ ከፍ ያደረገው ነው ኦዳ አዋርድ። በዚህ አጋጣሚ አዘጋጆቹ ማመስገን እፈልጋለሁ። እኔ ሚኪያስ እባላለሁ። እኔ ዳናይት ገብረኪዳን እባላለሁ። በሶሻል ሚዲያ ስማችን ደግሞ ኒኩና ዳኑ እንባላለን። ያው የእሷ ሀደ ሲንጌጅ ደምቲ ሳኒፍ እሱ ለእንትን ለማለት ነው። ሌላ ምንም የለውም። በጣም ሲምፕል የሆነ በዘመናዊ መልክ ልብሳችን በዘመናዊ ሆኖ ባህላችንን በጠበቀ መልኩ መለበስ እንደሚችል ለማሳየት ነው። የሰራችልን ዲዛይነር ቤቲ ትባላለች። በጣም ቆንጆ ዲዛይን ነው። በጣም ጥሩ ኔትወርክ እናደርጋለን። እርስ በርሳችን የተዋወቅ እንትን ይኖረዋል። ኢትዮጵያ የሚለው ባህላችንም ደግሞ በኢንተርናሽናል ደረጃ እንድናስተዋውቅ ትልቅ እድል የሚፈጥር ይመስለኛል እና በጣም ደስ ብሎናል እኛም እዚህ ስለተገኘን። በጣም ቆንጆ ነው። ያው ሁሉም ሰው ያለውን ነገር አውጥቶ እንዲጠቀምበት የሚያደርግ ነው። ሁላችንም በደንብ ኔትወርክ የምናደርግበት ያለንን ነገር የምናሳይበት ስለሆነ ደስ ብሎን በኩራት የምናሳልፈው ኢቨንት ነው። ታዳጊ ሀገር ውስጥ እንደመኖራችን መጠን በጣም ብዙ የሚጠበቅብን ኃላፊነት አለ። ማለት እኛ የወረስነው ከአባቶቻችን የወረስነው ነገር ቢኖር ነፃነታችንን ነው። ስለዚህ ለመጪው ትውልድ ደግሞ ሰርቶ ማሳየትን፣ ሰርቶ መለወጥን፣ ማደግን ማውረስ ምንችለው ደግሞ እኛ ጋር ነው ያለው ብዬ አስባለሁ። ስለዚህ የባለፈው ታሪካችን በጣም ጥሩ ነበረ። ለወደፊቱ ግን መስራት ከኛ ነው የሚጠበቅብን እና በህይወታችሁ ደግሞ ሙሉ በሙሉ የምትኖሩት ህይወት የእናንተ ኃላፊነት ነው እንጂ የሆነ ሰው መጥቶ የሚያስተካክልላችሁ አይደለም እና ለምትኖሩት ህይወት ኃላፊነት ወስዳችሁ ኑሩበት እና ደግሞ የተሻለ ህይወት ይገባችኋል ወጣቶች። ስለዚህ እንስራ ነው የምለው። ተመሳሳይ ነው። ያው
ለዚህ ሀገር እንግዲህ የምናበረክተው ነገር ሞር ከኛ ይጠበቃል። የሀገራችንን ነገር ስንፈታ የራሳችንንም ነገር እየፈታን እንሄዳለን እና ያው በዚህ መንግስት ደግሞ ሁሉ ነገር የተመቻቸ ነው። ስለዚህ በደንብ አድርገን መስራት የምንችልበት ታይም ስለሆነ በደንብ አድርጋችሁ ስሩ፣ ወጥሩ፣ ኃላፊነት ለራሳችሁ 100% ውሰዱ ነው። መጀመሪያ እንኳን ደስ ያለ እንኳን አብሮ ደስ ያለ እንኳን ደስ ያለ ደስ ብሎኛል ስለተሸለመ። ይሄ ነገር ታዲያም ደስ ብሎኛል። ለረጅም ዓመት የልፋት ውጤት ነው። ምን ተሰማ? በጣም ትልቅ ደስታ ነው የተሰማኝ። ምክንያቱም እንደዚህ ይታያል እንደ ብዬ አልገመትኩም። እንደዚህ ለካ ያዩናል፣ ለካ በቃ ከሰራ ከለፋ ትታያል። ስለዚህ ይሄ በጣም በቃ ለኔ ተነሳሽነት ሁላ እንዲኖረኝ እና በጣም ነው በህዝብ ፊት እንደዚህ ቀርቤ እንዲስመሰገን በጣም ነው ደስ ያለኝ። እንዲህ አይነት ሽልማቶች ለአርቲስቱ መሰጠታቸው ምን ጥቅም አለው ብለህ ታስባለህ? በስመ አብ ትልቅ ጥቅም አለው። ምክንያቱም ትጋታች ያለው ወጣቱ ያያል። አንተም ራስህ አዳዲስ ነገር መስራት ትፈልጋለህ። አዳዲስ ነገር ለካ ጥሩ ነገር እየሰራሁ ነው የሚለውን ያበረታታል። በጣም ትልቅ ነገር ነው ይሄ። የዘንድሮ አዋርድ ከተለያዩ የአፍሪካ ሀገሮች የመጡ የተለያየ ሀገር ዜጎች አሉ። እነሱ መምጣታቸው እዚህ አዋርድ ላይ መሳተፋቸው ለእኛ ሀገር አርቲስትና ኪነ ጥበብ ምን ፋይዳ አለው ትላለህ? በጣም አሁን አዋርድ ኦዳ አዋርዶች በጣም ኃይለኞች ናቸው፣ በጣም ጎበዞች ናቸው። በፊት እንትንን ኦሮሚያን ነበር፣ ከዛ ኢትዮጵያን ያዙ፣ አሁን አፍሪካን። በጣም ይሄ ትልቅ ነገር ነው፣ ትልቅ ነገር ለኢትዮጵያ በራሱ ትልቅ እርምታ ነው። በጣም ምረካበት ያዋርድ እና ይሄ ትልቅ በቃ በዚህ ላይ እኔ ተሳታፊ ሆኜ እኔን ደስ ተሸላሚ በመሆኔ በጣም አሁንም ትልቅ ደስታ ነው የተሰማኝ። እኔም እዚህ ደስታ ላይ ስላገኘው በጣም ደስ ብሎኛል። በመጨረሻው ለተመልካቾቻችን የምንወደውን የወላይትኛን ሙዚቃ ቢዮይግ ወላይታው ጋስ የሚለውን ጋብዝ። የኦዳ አዋርድ ልዩ ድባብ አሁንም እንደቀጠለ ነው። እዚህ አጠገቤ እንግዲህ በጣም ለየት ያለ አለባበስ እየተመለከትኩ ነው። የሐረር አካባቢ አለባበስ ይመስለኛል። በጣም የተለየ የዘነጠ ልዩ የሆነ አለባበስ ነው እየተመለከትኩ ያለሁት። ኦዳ አዋርድ አሁንም እንደቀጠለ ነው በልዩ ድባብ። እናመሰግናለን። ኦዳ አዋርድ እንግዲህ እንደ ከዚህ ቀደሙ ሳይሆን ደረጃውን እየጨመረ ከፍ ያለበት ሁኔታ አለ። በኦሮምኛ ቋንቋ የሚሰሩ በተለይ በሙዚቃው በኪነጥበቡ ዘርፍ ነበር የሚሸልመው። አሁን ደግሞ ወደ ምስራቅ አፍሪካም አሳድጎት በአፍሪካ ደረጃም ትልቅ አድርጎት ኢትዮጵያን ኢሜጅ በደንብ እየቀየረ ነው ብዬ አስባለሁ እና እንደሚታወቀው ኢትዮጵያን ጨምሮ የአፍሪካ ሀገራት የተለያዩ የኪነጥበብ ስራዎቻቸው በዓለም አቀፍ ደረጃ ተወዳዳሪ መሆን አለበት ብለን እናስባለን እና እንደነዚህ ወንድሞቻችን እህቶቻችን ከተለያዩ የአፍሪካ ሀገራት የተለያዩ ሙዚቀኞች ታዋቂ ሰዎች ወደ ሀገራችን መጥተው የሀገራችንን በተለይ ቱሪስት መስህቦች ያሉንን ታሪካዊ ባህሎቻችን፣ ቋንቋዎቻችን፣ ታሪኮቻችን በማስተዋወቅ ረገድ ትልቅ አስተዋጽኦ ይኖረዋል ብዬ አስባለሁ። ሀገራዊ ሽልማት ሆኗል፣ እያደገ ነው። ያው ሽልማት እንደምታውቀው ሰዎች ለሰሩ ስራ ክሬዲት ሲሰጣቸው፣ ሪኮግኒሽን ሲሰጣቸው የበለጠ እንዲሰሩ የሚያበረታታ ከመሆኑ አንጻር እንደነዚህ አይነት ሽልማቶች ደግሞ ሀገራዊ ሽልማቶች ሆኖ መጥተዋልና ኦዳ አዋርድን እንኳን ደስ ያላችሁ። በሚቀጥሉት ጊዜያት ደግሞ አስፍተውት በይበልጥ ወደ ተለያዩ አፍሪካ ሀገራትም ኢትዮጵያ በአዘጋጅነት ትሄዳለች ብዬ አስባለሁ። ትልቅ አጋጣሚ ነው። በጉራግኛ ጨዋቱ እጅግ ተወዳጅነት ካተረፉ ድምፃኖች መካከል ተወዳጁ ድምፃዊ ጸጋዬ ስሜ አጠገቤ ነው የሚገኘው። ኦሴ ባሳ በሚለው ጨዋታ ነው ብዙዎቻችን የምናውቀው። ጸግሽ እንኳን ደህና መጣ። በጣም ነው ያማረብህ። ልዩ አለባበስ ነው። እስኪ ስለ አለባበስ ትንሽ ንገረን። እንግዲህ አለባበሴ ይሄ አባቶቻችን ድሮ አብዛኛው የኢትዮጵያ ባህል ነው የሚለበሱ ነው። ጉራጌ ውስጥ ደግሞ ይሄ ሳሪያን ኮት እና ይሄ ሱሪዎች ይታወቃሉ እና ከኮፍያውን ጋር ያው አብሮብኛልና በጣም ነው የዘነጥከው እና የባህል አለባበስ ነው የለበስኩትና እቺ ደግሞ የጉራጌን መመለያ ጥለት አርማረችና በጣም ደስ የሚል አለባበስ እንደለበስኩ ይታያል። ደስ ይላል። እንዲህ አይነት ውድድሮች መዘጋጀታቸው ለአርቲስቱ ምን ልዩ ጥቅም አለው ብለህ ታስባለህ? በጣም ብዙ ጥቅም አለው። ምክንያቱም በተለይ ታች ላሉ አርቲስቶች አሁን እዚህ ጋር ስትደርስ ብዙ ነገር ሰርተን እዚህ ጋር የምትመጣው በተለይ ታች ጋር ላሉ አርቲስቶች
ትልቅ ሞራል ይሰጣል። ምክንያቱም እዚህ ጋር ለመድረስ ብዙ ልፋትና ብዙ ጥረት ስለሚመጣ ይጥራሉ፣ ይለፋሉና በዚያው በጥረቱ መሃል ላይ ኪነ ጥበቡን ያሳድጉታል። የአገርን ኢሜጅ ከፍ ያደርጉታልና አንድነቱንም ፍቅሩንም ያናል ይመጣልና እንደዛ ነገር ላይ እንደዚህ ነገር መደረጉ ቦታ መሰጠቱ በአገር ደረጃ እጅግ የሚያስደስት ነውና እኔ በጣም ደስተኛ ነኝ። በጣም ደስ ብሎኛል። በተለይ ከአፍሪካ አቀፍ ነው ከተለያዩ ሀገር የመጡ አርቲስቶች አሉ። በዚህ ሁኔታ መዘጋጀቱ ለኢትዮጵያውያን ድምፃውያኖች የልምድ ልውውጡ ምን ይመስላል? በጣም አሁን እንትኑም አለ ሀሳቡም አለ። አሁን ከእነሱ ጋራ እነሱም በጣም ተደንቀዋልና ስናናገራቸው እንዲሁም ኢትዮጵያ ውስጥ እንደዚህ ነገር መፈጠሩ በጣም ደስ ያላቸውና ግን ከአፍሪካ ውጭ ነው የመሰላቸው እና ልምድ መለዋወጡ የአፍሪካ ድምፅ አንድ ላይ ማምጣት ነውና ባህላችንን ለዓለሙ ማስተዋወቅ ራሱ በጣም የሚያስደስት ነውና መተሳሰሩ አንድ መሆኑ በተለይ ኢትዮጵያውያኖች የተሻለ ነገር እናመጣለን ብዬ አስባለሁ። ዲዛይነር ደሜ ትባላለች። ደሜ ፋሽን ዲዛይን ሰው ኢንስፓይሬሽኗ የነበረው የሀረርጌ ኦሮሞ ሰዴታን በሞደርን አድርገው ለማምጣት ነበር የታሰበው። ደስ ይላል። ለመጀመሪያ ጊዜ መሳተፍ ተጋባዥ ስመጣና በጣም ደስ ይላል። በረታሽ ነው። የተሻለ ነገር የተሻለ ስራ ይዞ ይመጣል። ዲዛይነር ደሜ ትባላለች። ደሜ ፋሽን ዲዛይን ሰው ኢንስፓይሬሽኗ የነበረው የሀረርጌ ኦሮሞ ሰዴታን በሞደርን አድርገው ለማምጣት ነበር የታሰበው። ደስ ይላል። ለመጀመሪያ ጊዜ መሳተፍ ተጋባዥ ስመጣና በጣም ደስ ይላል። በረታሽ ነው። የተሻለ ነገር የተሻለ ስራ ይዞ ይመጣል። I'm from Seychelles. My name is Jakim. You can see me on Facebook or Instagram. Yeah, I represent Seychelles Island in the Indian Ocean, East Africa. Yeah, man, it is a blessing to be here because many want to have this chance that I have, but it means a lot for me and my family and my country. Ethiopia is the land that God loves. Yeah, man. Ethiopia, it's a dream for me to be here. I always wanted to visit Ethiopia more than America. Yeah, and it is a blessing that I am here in the palace of His Majesty and here in Addis Ababa. It's so huge. It represents our work, our hard work, our determination, our voice in Africa. Yes, we represent for one thing, Africa, man. Yeah, man. Yeah, man, I love Ethiopia, like I was saying. I've always wanted to visit Ethiopia more than go to America or Britain or, now it's the time I get a chance. When I get a chance, my hand is full now. Yeah, man, it's a blessing, yeah. ስለተገናኘን በጣም ደስ ብሎኛል። እንግዲህ አልበምህ ወጥቶ በደንብ እየተደመጠ ነው፣ በደንብ ፖፑላር ሆኗል። በቅርቡ ምን የተለየ ነገር እንጠብቅ? አዳዲስ ውጭ ሀገር ኮንሰርቶች አሉ። ከአልበሙ ጋር የተያያዘ አጠቃላይ ሁኔታው ሂደቱ ካገኘው አይቀር ደግሞ ሳልጠይቅህ የማላልፈው ነገር ከሮያሊቲ ክፍያ ጋር በተያያዘ በተደጋጋሚ የሚነሱ ሀሳቦች አሉ። አሁንም መቋጫ አላገኘም። ምን ደረጃ ደርሷል? መቋጫ አግኝቷል። ምንድነው የምልህ ከዛ ትግል አልፎ በመንግስት እጅ ላይ ነው ያለው። አንደርስታንድ አደረከኝ? ስለዚህ ያለፈው ዓመት ሆነ በዚህ ዓመት ቢያንስ ለትላልቆቹ ሚዲያዎች ለሙዚቀኞቹ ለባለሙያዎቹ ያብሶ ደግሞ ባለመብቶቹ እንደሚከፍል እንጠብቅ ነበር ማለት ነው። ስለዚህ ምናልባት በዚህ ዓመት አልተሳካም፣ በሚቀጥል ይሆናል። ግን ይሄ ያ ትግል ላይ አይደለም አሁን ያለው። ትግሉ አሸንፏል፣ መንግስት አምኖበታል። ስለዚህ መንግስት እጅ ላይ ነው ያለውና በቅርብ ጊዜ እነዚህ ከሙዚቃችሁ መጠቀም ያለባችሁ ሰዎች ይጠቀማሉ ብዬ እንትን እላለሁ። ከአልበሜ ጋር በተገናኘ ለጠየቀኝ ጃንዋሪ 17 በፈረንጆች አቆጣጠር ጃንዋሪ 17 ኮንሰርት ይኖረኛል። እዛ ላይ ብዙ አርቲስቶች የሚሳተፉ ይሆናል። ግን ያው ሞር ዲቴሎች ዝርዝር መረጃዎች በቅርቡ እናወጣለን። ከከተማችን እውቅና ተወዳጅ ዲዛይነሮች መካከል አጠገቤ ዮርዲ ዲዛይን ትገኛለች። እንደዚህ አይነት ኢቨንት ሲኖር ብዙ የተለያየ ልብሶች መስራት ይቻላል፣ አቅማቸውን ማውጣት ይችላሉ። ውድድር ሲሆን ደግሞ የተለያየ ታለንታቸውን የሚያወጡበት መድረክ ስለሆነ በጣም ቆንጆ ነው። በዛ ላይ ደግሞ ኦዳ እንደመሆኑ የኦሮሞ አልባሳትን በተለያየ አይነት ስለሚያቀርቡ
ሞር እንድናቀው እንድንወደው ራሳችን እንድንቀበል ያግዛል። የመጀመሪያው እግዚአብሔር ነው። ከዛ በኋላ ቤተሰቦቼ ናቸው። ከዛ አድናቂዎቼ ናቸው። ምክንያቱም የሰራው ነገር ህዝብ ጋር ደርሶ በዚህ ደረጃ ተወዶ ያንን ስሜት ፊል እንድታረግ የሚያደርግ አብዛኛውን ህዝቡ ነውና ከምንም በላይ ያው ፈጣሪን አመሰግናለሁ። አድማጭ ተመልካቹ ደግሞ እንደዚህ አይነት አዋርዶች ምናምን እንዲኖሩ ድምጽ በመስጠትም አለው ነው ከአድማጭና ተመልካች ጋር ያለው ነገር በጣም ለአርቲስት በጣም ወሳኝ ነገር ነውና ሰፊውን ህዝብ ነው ማመስገን የሚፈልገው። ያው መጀመሪያ ፈጣሪ ነው። ከዛ በኋላ ያው ውዷ ባለቤት ከልብ አመሰግናለሁ። ጀግና እንደሆነ ያደረገችን እሷ ነች። እኔም ደግሞ እሱን ከነቤተሰቦቹ ራሴንም ከነቤተሰቦቼ እኛ እዚህ ለመቆማችን ትልቅ ኃላፊነት የሚወስዱት እነሱ ናቸው። ከዛ በተረፈ እያንዳንዱ ጎረቤት፣ ማህበረሰብ፣ ሁሉም ሰው ሊመሰገን ይገባዋልና አንድ ሰው ብቻ አመስግኑ ካላችሁ ግን ግዴታ ባሌን ነው አመሰግናለሁ። አባት ስላረግሽ የምርም ባል እንደሆነም ስላረግሽ እኔ እንጃ እንደ አዲስ ስለሰራሽን ከልብ አመሰግናለሁ። ታሽኮራመሙኝ ነው። እኔም የኔ ባል በጣም ነው የማመሰግነው። ሚስት ስላደረከኝ፣ ሴት ስላደረከኝ፣ እኔነቴን በነፃነት እንድኖር ስላደረከኝ፣ አሁን ደግሞ እናት ስላደረከኝ፣ ህይወቴን በተሻለ መልኩ እንድኖር አቅሜን በደንብ እንዳወጣ፣ ጥሩ ሴት እንደሆን፣ ሰው የሚኮራብኝ ሰው እንደሆን ስላመንክብኝ፣ ስለተማመንክብኝ በጣም አመሰግናለሁ። በጣም ወድሃለሁ። በጣም አፈቅርሃለሁ። ህዝብ እውነት ለምን ምናልባት ለሙዚቃ ዝግጁ ባልነበረበት ሰዓት እኔ ሙዚቃን ሰርቻለሁ ማለት ነው። ገብቶሃል አባባሌ? ግን ዞሮ ዞሮ ተሸክሞኝ ወደዚህ ያመጣኝ የኔ ያክል ጊዜ ሙዚቃው ላይ እንድቆይ ያደረገኝ አድናቂዎች አይደሉም። ስለዚህ የመጀመሪያው ህዝቡ ነው ማለት ነው። ያው ህዝቡ ጫና ላይ በሙሉ ያለው ገብቶሃል የሚለው። ስለዚህ አንድ ነገር አመስግን ካልከኝ የማመሰግነው ህዝቡን፣ ሰሚውን፣ አድናቂውን እሱ እንዳጠቃላይ ያው አርቲስት አለ ህዝቡ የሚባለው ነገር አለ። እንደው እድሉ ቢሰጥህና ጆኒ አንድ ሰው ማመስገን ካለበት ማንን ያመሰግናል? ከባድ ነው። ለምን መሰለህ? ብዙ ጊዜ ሙዚቃ ብዙ ሰዎች ጥቃቅን ነገር የሚያሳርፉበት እነዛ ጥቃቅን ነገሮች ትልቅ ምስል የሚሰራበት ገባ አይነት ሙያ ነው ማለት ነው። ስለዚህ እንደዛ አንድ ሰው ማመስገን እውነት ሁሌ ይከብዳል። ገብቶሃል አባባሌ? ግን ዞሮ ዞሮ ቀና ብዬ ያዩዋቸው ህፃን ሆኜ ቀና ብዬ ይሄን መንገድ የሰጡኝ ይሄን ቪው የሰጡኝ ብዙ አርቲስቶች አሉ ማለት ነው። አንደርስታንድ አደረከኝ? ስለዚህ እንደው አመስግን ብትለኝ ከኛ በላይ ያሉ ትላልቆቹን አርቲስቶች ለበታቾቻቸው መንገድ የከፈቱ እድሉን የከፈቱ ነው። ሁሌ አዲስ ሙዚቀኛ ወደ ስራ ሲገባ የነዛ እንክብካቤ የነዛ ሞግዚትነት ይፈልጋል። ለምን እነሱ ልምዱ አላቸው፣ ጊዜውን እዚህ ላይ ያሳልፈዋል፣ እውቀቱ አላቸው። አዲሱ የሚመጣው ሰው ደግሞ ስሜቱን ብቻ ይዞ ነው የሚመጣው፣ ስሜቱና ታለንቱ። ስለዚህ እነዛ ልምድ ምናምን እውቀት የምንላቸው የሚሸጋገሩ ናቸው ብዙ ጊዜ። ስለዚህ ሁሌ ከበላይ ያሉትን ሙዚቀኛና አርቲስቶች ማድነቅና ማመስገን ነው የምፈልገው። እግዚአብሔር ይመስገን እና ያው ቤተሰቦቼ፣ ጓደኞቼ፣ በዙሪያ ያሉ በሙሉ በጣም አመሰግናለሁ። ኪያን ታመሰግናለሁ። ኪያን እንዲሁም ደግሞ በኪያ ችሎታ አምነው ያገዟትን ዙሪያ ያሉ መልካም ልብ ያላቸውን ሰዎች፣ ጓደኞቿን፣ ቤተሰቦቿን፣ የስራ ባልደረቦቿን ብዙ ሰው ነው ለመጥራት እኔን ሳልጠራ ከምንባባል ስለሚያውቁ ራሳቸው በመልካም ያገዙኝ የደገፉኝ ሁሉ እነሱን አመሰግናለሁ።